በበጋ መስኖ ማልማት ከጀመሩ ወዲህ የኢኮኖሚ ተጠቃሚነታቸው ያደገ መምጣቱን በከምባታ ዞን የአንጋጫ ወረዳ አርሶ አደሮች ተናገሩ። በወረዳው አንዳቾ ቀበሌ በ2017 በጀት ዓመት በበጋ መስኖ የተሰሩ ስራዎች የደረሱበትን ደረጃ የመስክ ምልከታም ተደርጓል። ምረታ እስራኤል ዝርዝሩን ያቀርበዋል። በከምባታ ዞን አንጋጫ ወረዳ የአንዳቾ ቀበሌ ነዋሪ አርሶ አደር አባባ ሽብሩ እንዳሉት በበጋ መስኖ የተለያዩ የጓሮ አትክልትና ፍራፍሬን እያለሙ ለቤት ፍጆታ ከመጠቀም አልፈው ለገበያ ያቀረቡ መሆኑን ገልጸዋል። ኢኮኖሚ ተጠቃሚነታቸው ከጊዜ ወደ ጊዜ እያደገ ስለመምጣቱም ተናግረዋል። በተመሳሳይ የአንዳቾ ቀበሌ አርሶ አደር የሆኑት አቶ ፍሬው ዮሐንስ በበኩላቸው ለበጋ መስኖ ልማት ትኩረት ሰጥተው በመስራት የምግብ ዋስትናን ከማረጋገጥ አልፈው ያለሙትን ሰብሎች ወደ ገበያ በማቅረብ ገበያው እንዲረጋጋ በማድረግ ለስራው ትኩረት አድርገው በመስራታቸውና በተፈጠረላቸው የገበያ ትስስር በአመቱ የተሻለ ገቢ ማግኘት ችለናል ብለዋል። እንዲጠቀምና ምግብን 3 ጊዜ በልቶ ሰው ማረጋገጥ እንዲችል የሚሉትን ነው የነገሩኝ። ወደ ወሳና ገበያም ግቢም ትስስር ተደርጎ በመንግስት በኩል ድጋፍ ተደርጎ ነው ወሳና ዩኒቨርሲቲ ከዚህ ጎመን ይወስዳል። ቀጥታ መኪና ገብቶ ማለት ነው 4-5 መኪና ይገባል ይወስዳል። እንደ ገበያ ደግሞ ገበያ ሰፊ ስለሆነ ወደዛ ወስደን በቀን ቢያንስ ካዳንቾ ኢሮብ፣ ሐሙስ፣ አርብ ቢያንስ እስከ 15 20 30 መኪና ይወጣል ከዚህ ብቻ ማለት ነው። ሌላ ደግሞ ወደ ሽንሽቾ እንወስዳለን። ደንበኛ አለን። ሀላባ እንወስዳለን። ደንበኛ አለን። ሀደሩም ቀጥታ ከዚህ ይገባል። ደንበኛ አለን። ወደ ዶዮ ገናም ይሄዳል። በመስክ ምልከታው የተገኙት የከምባታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተሾመ ሄራሞ በዘንድሮ ዓመት የበጋ መስኖ ልማት በዞኑ በ4 ወረዳዎች በዘመናዊ መስኖና በሌሎች የመስኖ አማራጮች በሁሉም መዋቅሮች ከ10700 ሄክታር በላይ መሬት የተለያዩ የጓሮ አትክልትና ፍራፍሬዎችን ለማልማት ከታቀደው እስካሁን ባለው ሂደት 95 በመቶ በዘር መሸፈኑን ገልጸዋል። መንግስት ለበጋ መስኖ ልማት ትኩረት በሰጠው መሰረት በዞኑ የሚገኙ አርሶ አደሮች በአካባቢያቸው ያለውን የውሃ አማራጮችን በመጠቀም በበጋ መስኖ በቆሎ፣ ሽንኩርት፣ ጥቅል ጎመን፣ ቲማቲም እና ሌሎችንም የጓሮ አትክልትና ፍራፍሬዎችን እያለሙ ለምግብ ፍጆታ ከመጠቀም ባሻገር ለገበያ በማቅረባቸው የገበያውን ንረት በማረጋጋት ረገድ የድርሻቸውን እየተወጡ መሆኑንም ገልጸዋል። አቶ ተሾማ አክለው በዞኑ የሚገኙ አርሶ አደሮች ለመስኖ ልማት ትኩረት እንዲሰጡ ለግብርና ባለሙያዎችና ለአርሶ አደሮች ግንዛቤን ከመፍጠር ጀምሮ ለስራ አስፈላጊ የሚሆኑ ግብዓቶችን በማቅረብ የክትትልና ድጋፍ ስራዎች ተጠናክረው መከናወናቸውንም ጠቁመዋል። እስካሁን ባለው በጥሩ ሁኔታ እየተካሄደ እንደሆነ ነው እያየን ያለነው። በአጠቃላይ እንደ ዞናችን 11516 ሄክታር መሬት እንሸፍናለን ብለን አቅደን ገብተናል። እስካሁን ባለው ወደ 10763 ሄክታር የተሸፈነበት ሁኔታ አለ። በዋናነት በመስኖ ላይ እየለሙ ያሉ ሰብሎችን በተመለከተ ጥቅል ጎመን በስፋት እየተመረተ ይገኛል። በቆሎ አለ፣ ቲማቲም አለ፣ ካሮት አለ እና ቀይ ሽንኩርትም ጭምር እንደ ዘንድሮ እየተመረተ ያለበት ሁኔታ ነው ያለው። አርሶ አደሩ አሁን ባለበት ደረጃ ስናይ በተለይም በጥቅል ጎመን ላይ በጣም ተጠቃሚ እንደሆነ አርሶ አደር ከንደበቱ የሚያወራበት ሁኔታ አለ። የገበያ ችግርም ጭምር እንደሌለ አርሶ አደሩ በደንብ እያነሳ ያለበት ሁኔታ አለ። አርሶ አደሩን ከማሳ ዝግጅት ጀምሮ እስከ ፖስት ሃርቬስቲንግ ድረስ በቅርበት ባለሙያም እንደ መምሪያችን የመምሪያችን ማኔጅመንት አባላትም ጭምር መስኖ ፖቴንሻል የሆኑ 4 ወረዳዎችን በልዩነት እየደገፍን እንደ መስኖ ስናይ ሙሉ ነው ብሎ መውሰድ አይቻልም። አጠቃላይ እንደ ዞን ማለትም እንደ 2017 መስኖ በልግና መኸር እቅድን በተመለከተ በበቂ ደረጃ ግብዓት አሁን ባለው እየቀረበ እንደሆነ ይታወቃል። አሁን ባለው እቅዳችን ወደ 139930 ኩንታል ለአመቱ አቅደናል። እስካሁን ባለው ወደ 36000 አካባቢ ኩንታል ቀርቧል። አሁንም በፍጥነት እየቀረበ ነው ያለው። እንደ 2017 ለበልግና ለመኸር የግብዓት እጥረት ይኖራል ብለን አንሰጋም። ክልሉም በቁርጠኝነት በጣም በሚገርም ሁኔታ ኮሚትድ ሆኖ በቅርበት ግብዓት እንዲገባ
እየሰራ ያለበት ሁኔታ አለ። የከምባታ ዞን የግብርና መምሪያ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዮናስ ታረቀኝ በበኩላቸው በዞኑ አርሶ አደሩ በሞተር ፓምፕና በባህላዊ መስኖ ተሰማርተው ውጤት እያመጡ መሆኑንም ተናግረዋል። በዚህም የወቅቱን የገበያ ሁኔታ በማረጋጋት በሀገር አቀፍ ደረጃ ባሉ የገበያ አማራጮች ተወዳድረው የሚሰሩ አርሶ አደሮችን ማፍራት ተችሏልም ብለዋል። በዞኑ በ4 ወረዳዎች ዘመናዊ የመስኖ ስራ እየተሰራ ነው ያሉት ኃላፊው አርሶ አደሩ የራሱን የምግብ ፍጆታን በመሸፈን የአካባቢውንና የአጎራባች ዞኖችን የገበያ ንረት በማረጋጋት ውጤት ማስመዝገብ መቻሉንም ገልጸዋል። ዘገባው የከምባታ ዞን መንግስት ኮሚኒኬሽን መምሪያ ነው። ገበያ ሁኔታ ከማረጋጋት ጀምሮ አገር አቀፍ የሆነ ገበያ ላይ ጭምር ተሰማርተው ውጤት እያመጡ ያሉ አርሶ አደሮች ያሉበት አካባቢ ነው። ይሄ አካባቢ በተለይ በስፋት እዚህ አካባቢ እንደሚታወቀው ጥቅል ጎመን በስፋት እየለማ ይገኛል። ከጥቅል ጎመን አንጻር ወደ 5 ክላስተር አለ እንደ ወረዳ ወደ 300 ሄክታር በላይ የሚሆን የጥቅል ጎመን ክላስተር አለ። በዛ ክላስተር ላይ ኦልሞስት በስፋት እያለሙ ገበያውን በጣም በስፋት እያረጋጋ የሚገኝ ሁኔታ ነው ያለው። እንደ ዘንድሮ የመስኖ ልማት አንጻር ከ10763 ሄክታር በላይ በመስኖ ሸፍነናል። ያም በዛም በተለያዩ ሰብሎች ውጤት እየመጣና አርሶ አደሩ የተሻለ ገቢ እያገኘ የሚገኝበት ሰዓት ነው ያለውና በተለይ እያንዳንዱ አርሶ አደር በህይወቱም በራሱ በኑሮ ላይም ከፍተኛ ለውጦችን እየመጣ ያለ ይገኛል።